ሰላም የዩቲዩብ ቤተሰቦቻችን እንደምንቆያችሁ እንደምናረፈዳችሁ ዛሬም ከሌላው ቀን በተለየ ፈታና ጥርስን የሚያስገዱ ፈታ የሚያደርጉ ቪዲዮዎች ይዘን መተናል ተከስተናል። እንግዲህ ከእናንተ ግን አንድ ነገር ፈልጋለሁ። አንድ ነገር ብቻ ያቺ ምንድነው? ሰብስክራይብ ማድረግ እንዳይረሳ። እናንተ እገዛ በደንብ ያስፈልገኛል። በዚህ ተገዛችሁ በጣም ያስፈልገኛል። ሰብስክራይብ ማድረግ እንዳይረሳ። ሁሌ ደግሞ መለቃችሁ ቪዲዮዎች እንድደርሳችሁ የደውል ምልክቷን አብሩ። እስከመጨረሻው ድረስ ቪዲዮ ማየት እንዳይረሳ። ፈታና የሚያዝናኑ ምርጥ ልጆች ይዤ ተከስቻለሁ። ቁርጥ አንተን የሚመስል ሰውዬ አሁን ካርድ ገዝቶኝ ሄዳል አለም ባለሱቁ። ሲስተርን እኮ ያለ ሜካፕ አይተው አረ ምንጭን የምሬን ነው እንዴ ሲስተርን ያለ ሜካፕ አይቷል። አረ አንተ ትለያለህ። ለእህቱም የማይመለስ ትውልድ ይደፍት። አረ ትከብዳለህ። በጣም ታደርጋለህ። እስቲ ቀጥል። ፊት ተሳስቶ ሜካፕ ረክቶት ያቀም ይሄ ከንፈር ቻፕስቲክ ረክቶት ያቀም ይሄ ቀልብ ሁለቱት ያቀም እንደዚህ ግን ምንም ነገር ሳትቀባቡ የምታሙት ልጅ ታድላል። አያጋችሁ A few moments later. አሁን ደግሞ ወንድምና ሲስተር ነው ጉድ ይቻላል። ወንድሞች እረፉ። የሴቶች የሲስተር የታችሁን ጉድ የምታጋለጡ እረፉ። ይሄ ፌር አይደለም። ይሄ አረ ትለያለህ። ቢራ ይላል ፎቶስ ሰርግ ቤት ዛሬ ደግሞ ከየት ነው የሚያመጣቸው? ቆይ እነዚህ ቪዲዮዎች አንዳንድ ሽልማቱ ቢቀርብ ይሻላል፣ ብሩ ቢቀር ይሻላል። ለማሪ ቀየማቸዋል ልጅ ሲያድግ ስጦታ መሆኑ ነው። መጥረጊያ እንደዚህ አይነት ጓደኛ አስታችም ይቅር ባይመጣ ይሻላል። እንዴ ምንድን ያደረገው? ባይመጣ እሱ አሳስታለሁ። ወማኔ ሚስት ስታገባ ዛሬ በቃ በማርፉ ተነሳ ሌላ የሚሰርግ ደገምኳችሁ። ምን ብላችሁ ወማኔ ሚስት ሲኖር አረ ሰርግ ላይ ግን እንትኑ በጣም ታደርጋለህ። እስቲ መለስን በልና ሰሞኑን በታሪፉ ዋጋ ሰው እየተሰቃየን ያለው እስቲ 90ዎች ውስጥ 2002 ይመስለኛል አው የታሪፍ ጭማሪ ተደርጎ ስንት እንደነበር ነው 5 ሳንቲም ዋጋ እንዳላት ነው። ትራንስፖርት አገልግሎት ታሪፍ ማስተካከያ ተደረገ። ፈቃድ አባለማየሁ እና የነጭ ናፍጣ ዋጋ በመጨመሩ የፌዴራል ትራንስፖርት ባለስልጣን በአዲስ አበባ ከተማና በአገር አቋራጭ አውቶቡስ ትራንስፖርት አገልግሎት ታሪፍ ላይ ከዛሬ ጥቅምት 1 ቀን 2002 ጀምሮ ማስተካከያ ማድረጉን አስታውቋል። በዚህ መሰረት የከተማ ሚኒባስ ታሪፍ 2.5 ኪሎ ሜትር ርቀት 85 ሳንቲም የነበረው ታሪፍ 85 ሳንቲም ዋጋ ነበር። ሳንቲም ነው ይቀጥላል። እስከ 7 ኪሎ ሜትር 1 ብር ከ65 የነበረው ታሪፍ 1 ብር ከ70 እስከ 10 ኪሎ ሜትር 2 ብር ከ20 ሳንቲም ለታች ታርገ 2002 እኮ 2 ብር ከ25 ሳንቲም ተደርጓል። እንዲሁም እስከ 12 ኪሎ ሜትር ርቀት ይከፈል የነበረው 2 ብር ከ30 ሳንቲም 2 ብር ከ35 2 ብር ከ30 ሳንቲም እስከ 15 ኪሎ ሜትር ርቀት ደግሞ 10 ሳንቲም ጭማሪ ሰምታችኋል። 10 ሳንቲም ጭማሪ 3 ብር እንግዲህ 15 ኪሎ ሜትር 3 ብር ዋጋ የሌላ ገንዘብ ከረሜላ ያገዛው። አንዳንድ ጊዜ የታቸው አላገ ጥቅም የሌላቸው ገንዘቦች ጥቅም እንዳላቸው ከባድ ነው። አረ ባለው እንጀራ ጋር ይችላል አወርቅበትም ምን እንጀራው ካለ በጣም እንዴ ወደ ኋላ ራሱ ሄዳል። ረበለ እንጀራው ግን አወርቅም ከላዩ ላይ እንዴት አልክ አልተደፋም ነው ለምን ይፈልጋል? ያንን ነገር ያለ ልምድ ይሆን ከዚህ ልምድ ያስፈልጋል።
ቃሉ ቡቲክ ቃሉ ስራ ነስተ የምር በስመ አብ ሶፋል ግን ይገርማል የምር ቃሉ ቡቲክ። እስኪ ስለ ቃሉ ምን አንድ ብላችሁ ነገር አለ። ይሄ ቪዲዮ በጣም ስለ ቃሉ ቡቲክ ነው ነገር ብላችሁ ነገር አለና የሆነ ምቀኛ ተነስቶበታል መሰለኝ። ሾፉት እሱ ሞቶ መልስ የመለሰ አይደለም ትንሽ አሁን ለከባድ ተፈጥሮ እንግዲህ በጣም የፈረንጅ ምቀኛም እየመጣበት ነው። ሰው ሲያደርግ እንግዲህ ምቀኛ ይጠፋመና ሁላችሁም ይሄን ቪዲዮ የምትሄዱ ሰዎች ቲክቶክ ላይ እየገባችሁ ተንበሉ ስሙት። ምን አይነት ችግር እንደተፈጠረ ስሙት። ተመልከት እንግዲህ የፈረንጅ ምቀኛ የቃሉ ቡቲክስን ኮንተንት እንግዲህ ኮፒ አድርጎ ቪዲዮ ሰርቶ ይሰው እንግዲህ ቲክቶክ ላይ ለቋል። በዚህም እንግዲህ እኛ ብቻ አይደለም ውጭ ያሉ ሰዎች ሳይቀር ተናደዋል። የሰው ኮንተንት ኮፒ አታድርግ ከራስ ስራ እያሉም እንዲሁም ልጁ ይደግበት እያሉ ነው። እንዲሁም ብዙ ሰዎች ኮሜንቱን በቃሉ ቡቲክስ ፎቶ አጨናንቀውታል። እኔም አካውንቱን ሜንሽን አደርግላችኋለሁ። የገባችሁ የቃሉ ቡቲክስን ፎቶ ሁላችሁም ኮሜንት ላይ ለጥፉ። እንግዲህ ተመልከቱ፣ ሰው ማደግ ሲጀምር ምቀኛ አይጠፋም ነው ብላችሁ ግን ለመጀመሪያ ጊዜ ሳይ ነው ለካ የነጭም ምቀኛ አለው። ለማንኛውም የነጭም ምቀኛ በደንብ አለ። ሁላችሁም ይሄን ቪዲዮ ያያችሁት ግን እየገባችሁ ቲክቶክ ላይ ሄዳችሁ የቃሉ ቡቲክ ላይ አበረታቱት። ልጁም ሊገኝ አልቻለም እና ሊወርቅ እንዳይችል በቃ እናበረታታው ለማለት ነው። በዚህ አጋጣሚ ያለ ምክንያት ቃሉ ቡቲክን አላመጣሁትም ልናደንቅ ይገባል። እንግዲህ እንደተመለከታችሁት ነው። እንግዲህ ነገም ከነገ ወዲያም ደስ በሚሉና በሚያዝናኑ ቪዲዮዎች እንመለሳለን። ቤቱን ሰብስክራይብ ማድረግ እንዳይረሳ፣ የደወል ምልክቱን አብሮ ሁሉ ቪዲዮ እንዲደርሰን፣ እንደዚሁም ደግሞ ኮመንት ላይ እየገባችሁ ሀሳባችሁን ገለጹ። የማበረታታችን ቃላቶችን ደግ አድርጉልን። ቪዲዮ እስከ መጨረሻ ተመልከቱ። እንግዲህ አመሰግናለሁ። ቀጣይ እንገናኛለን። ደሳስ በሚሉ ቪዲዮዎች ደግሞ መርጬ ወደ እናንተ እመለሳለሁ። ከእናንተ ጋር የነበርኩት እኔ አቤላ ኤቢ ይባላለሁ። መልካም ምሽት።